የራስህን ፍላጎትና ደስታን መስዋዕት በማድረግ ለሌሎች ሰዎች ፍላጎት ለማሟላት ደክመሃል። የማትፈልገውን ነገር እሺ ብለህ በኋላ ተጸጽተሃል። ሰዎች ምን ይሉኛል የሚለውን ስጋት የራስህን ህልም እንዳትከተል አግደዋል። ይሉኝታ ወይም ደግሞ ሰዎችን ለማስደሰት ብቻ መኖር የማይታይ ነገር ግን ህይወታችንንና ነፃነታችንን የሚቀማን ትልቅ እስር ቤት ነው። ይሉኝታ ቅንነት ወይም ደግሞ ደግነት አይደለም። ይሉኝታ ራስን መበደል እና የራስን ዋጋ ማጣት ነው። ዛሬ በህይወት ኮምፓስ ይሉኝታ ህይወታችንን እንዴት እንደሚያበላሽና ከዚህ የታሰርንበት የይሉኝታ እስር ቤት ወጥተን በራሳችን ማናቸውንም የምንኖርባቸውን ወርቃማ ዘዴዎች እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ይሉኝታ የሚያመጣቸው 4 መጥፎ ጉዳዮች። አንደኛ፣ የራስን ማንነትና ዋጋ ማጣት። ሁልጊዜ ሰዎችን ለማስደሰት ስንኖር በእውነተኛ ማን እንደሆነንና ምን እንደምንፈልግ እንረሳዋለን። ህይወታችንን የምንኖረው ለራሳችን ሳይሆን ለሌሎች ሰዎች አስተያየት ይሆናል። ሁለተኛ፣ ጊዜንና ገንዘብን በከንቱ ማባከን። የማይመቸው ቦታ በመገኘት ለማይፈልጉት ነገር ገንዘብ በማውጣት እና የራስዎን ስራ ትተው የሌሎችን ፍላጎት በማሟላት ህይወቶን በከንቱ ያባክናሉ። ሶስተኛ፣ የስነ ልቦና ድካምና ምሬት። በውስጦ እምቢ እያሉ በውጭዎ እሺ ሲሉ በውስጦ ትልቅ ምሬትና ቁጣ ይፈጠራል። በሰዎች ላይም ሆነ በራስዎ ላይ እያዘኑ ይኖራሉ። አራተኛ፣ እውነተኛ ወዳጆችን ማጣት። ይሉኝታ አሊያም ሰዎችን ለማስደሰት መጣጣር አጋዥና አስመሳይ ሰዎችን ወደ እርስዎ ይስባል። እውነተኛ ወዳጆን ግን የሚፈልጉት ግልጽና እውነተኛ ማንነቶ ነው። ከይሉኝታ የመውጫ 5 ተግባራዊ ዘዴዎች። አንደኛ፣ እምቢ ማለትን መለማመድ። እምቢ ማለት መጥፎነት ወይም ጨካኝነት አይደለም። ለሌላ ሰው አላስፈላጊ ጥያቄ እምቢ ማለት ለራስህ ሰላምና ጊዜ እሺ ማለት ነው። እምቢ ለማለት ምክንያት መደርደር ወይም ደግሞ ረጅም ማብራሪያ መስጠት አይጠበቅብህም። ይቅርታ፣ አሁን ላይ ይህን ማድረግ አልችልም ማለት ብቻ በቂ ነው። ሁለተኛ፣ የሰዎችን ምላሽ የመሸከም ብቃት። አንድን ነገር እምቢ ስትል ሊያዝኑ ወይ ሊቀየሙ ይችላሉ ብለህ እንዳታስብ። የሌሎች ስሜት የእነርሱ የራሳቸው ኃላፊነት እንጂ የአንተ ኃላፊነት አይደለም። ሁሉም ሰው እንዲወድ ወይም ደግሞ እንዲስማማብህ ለማድረግ መፈለግን እርግፍ አድርገህ ተው። ሶስተኛ፣ ውሳኔ ከመስጠትህ በፊት ጊዜ ውሰድ። አንድ ሰው ጥያቄ ሲያቀርብልህ ወዲያውኑ እሺ የማለት ልማድ ካለ ይህንን አስወግድ። ይህንን ደግሞ ተግብር። ስላሰብክልኝ አመሰግናለሁ፣ ላስብበትና ትንሽ ቆይቼ እነግርሃለሁ በል። ይህን ጊዜ ነገሩን በጥሞና አውጥተህ አውርደህ እንድታስብና በስሜት ሳይሆን በምክንያት እምቢ ለማለት እድል ይሰጣል። አራተኛ፣ የራስህን ቅድሚያ የምትሰጣቸውን ነገሮች ለይ። በህይወት ውስጥ ትልቅ ዓላማና እቅድ ካለህ አላስፈላጊ ለሆኑ ነገሮች የሚሰጡ ጊዜዎች አይኖርህም። የራስህ ቅድሚያ የሚሰጡ ስራዎች ካሉ ለሌሎች ይሉኝታ የሚሆን ጊዜ አታገኝም። አምስተኛ፣ ራስህን መውደድና ማክበር። አንተ ለራስህ ዋጋ ካልሰጠህ ማንም ሰው ለአንተ ዋጋ አይሰጥህ። የራስህን ድንበር ወይም ደግሞ ባውንደሪን አክብር። ሰዎች የአንተን ጊዜና ሰላም እንዳያበላሹ ወሰን ማበጀት የራስን የማክበር ትልቅ ምልክት ነው። ህይወትህ የራስህ ናት። የሌሎችን ሰዎች ህይወት ለመኖር የምትከፍለው መስዋዕትነት መጨረሻው ቁጭትና ውድቀት ነው። ዛሬውኑ ከይሉኝታ እስር ቤት ወጥተህ በነፃነት መኖር ጀምር። ከእነዚህ የጠቀስናቸው ዘዴዎች ውስጥ በአንተ ህይወት ላይ በጣም ፈታኝ የሆነው የትኛው ነው? አስተያየትህን ከስር ኮሜንት ላይ አካፍለን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ህይወታችሁን የሚያስፋፋና አነቃቂና አስተማሪ ቪዲዮዎች እንዲደርሳችሁ የህይወት ኮምፓስ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ስላዳመጣችሁን እናመሰግናለን። ሰላም ሁኑ።